እኔ እዛ ለፍቼ እመጣለሁ። አንቺ ደህና እንኳን ልብስ ለብሰሽ አትጠብቂኝም። ድሮም ሳዩት ያላማረ ወደዛ አንቺ። ሄሎ ወይዬ እኔ ፍቅር፣ አይ ብዙ አልቆይም፣ እመጣለሁ። እባክሽ ስልችት ብሎኛል፣ እመጣለሁ። አባቴ መጣ እንዴ? ምን አገባሽ? አሁን በጣም ደክሞኛል፣ ወሬ አልፈልግም። የሚበላ ነገር ካለ አምጪልኝ። እኔ ይድከመኝ። እሺ ቀፋፊ። ምንድነው እዚህ ቤት ደህና ነገር አይሰራም እንዴ? ምን ነው አልጣፈጠህም? የምትሰሪው ምግብ አትቀምሹም እንዴ? ነው ምላስሽ መስራት አቁሟል? አረ ቀምሼዋለሁ። በቃ እሺ ሌላ ነገር ልስ አልፈልግም ወደዛ። ሲጀመር ከልብሽ ስላልሆነ ነው እንጂ ቀን ሙሉ ተጎልተሽ ውለሽ እኔ ስመጣ ለመስራት የምትሯሯጭ። እኔ እዛ ለፍቼ እመጣለሁ። አንቺ ደህና እንኳን ልብስ ለብሰሽ አትጠብቂኝም። ድሮም ሳዩት ያላማረ ወደዛ አንሽልኝ፣ ወደዛ። እሺ ይቅርታ አስተካክላለሁ። አልፈልግም ወደዛ። ያንቺን ይቅርታ ወደዛ። ያንቺ ይቅርታ የራስ ማስታገሻ ይሆነኛል። እንዴት እንደሰለቸኝ ብታውቂ። እኔ እኮ አንተ እንደዚህ እንድትሆን አልፈልግም። ሁሌ ላንተ ምቾት ነው ማስበው። ኧረ በእናትሽ ወደዛ ታልቅሽብኝ። ያዞንባሽን ደሞ ጀመረሽ እንዴ? እኔ እንኳን ገሃነብ ውስጥ የምኖረው እንዳንቺ አላለቀስኩ። የልቧን ታደርግና ተበደልኩ ለማለት ትነፋረቀልኛለች። ወዴት ነህ? አይመለከትሽ። ስማ ዛሬ ሰዎቹን ቀጥሬያቸዋለሁ። ወይኔ ዶክሜንቱ በእናት እጭ ምን ረሳሁት እንዳትለኝ። ቆይ ሰዎቹን እኮ ዛሬ ነው የቀጠርኳቸው። ምን ልላቸው ነው? እኔ እኮ ቢሮ ያስቀመጥከው ነበር የመሰለኝ። በቃ ቤት ሄጄ አመጣዋለሁ። እንደምሽሻለ ሄሎ በቃሽ፣ እቤት መጥቼ ወስደዋለሁ። ባለቤት ነች ታዲያ ለምን ነው ያትናት? ዶክመንቱን ይዛለን ትምጣና አብረን ምሳ እንበላለን። ሌላ ምን የምታካብደው? እስኪንጥሩ ሄሎ እንዴት ነሽ? አለው የዴት የሥራ ባልደረባው ነኝ። ተመስገን እባላለሁ። ለምን ዶክመንቱን ይዘሽልን አትመጪም? በዛውም አብረን ምሳ እንበላለን፣ እንተዋወቃለን። ምን ታስቢያለሽ? ሄሎ ደህና ነገር ለብሰሽ ነሽ? በቃ ምን ሆነ አንተ? በቃ አንተ አልከው ካልሆነ አይሆንም አይደል? እኔ እኮ ከማስለፋት ብዬ። ምንድነው የምለፈው? በዛውም አብረን ቆንጆ ምሳ እንበላለን እንድንጋብዛት ብዬ እኮ ነው። ምንድነው እንደዚህ ለብሰሽ የመጣሽው? ምን ሆነ? እንዳላረፍድብህ ብዬ እኮ ነው። በቃ አንተ ይዘው ግባና እኔ ልሂዳ። አሁንማ አይቶሻል። በቃ እኔ በቃ ቁጭ በይና ትሄጃለሽ። እጭ ወደ አይደለም ለካ ይችል የመሰለሽ ልጅ ቤት የደበፈው ትጠለፍብኛለች ብለህ ነው አይደል? ሄዳለች እኮ እንጂ ሚስት ነው ያለችው አይደል? ሌላ አንቺ ምን አባሽ ሆነሽ ነው እንደዚህ ለብሰሽ የመጣሽው? ምንድነው ይሄ? ስራ እየሰራው ስለነበረ እኮ እንዳላረፍድብህ ብዬ ነው። ምንድነው የምታረፍጂው? አንቺ እኔን ከማዋረድ ሌላ ምን የምታውቂው ነገር የለም? ምንድነው እንደዚህ? አረብኛት ሸረብናት ሰላማቸው ትንሽሽ እንከፍጠኛ አጥንሽሽ ምንድነው ያደረከው? ከመሄድ ፈልገህ ነው? ተዋት። ቆይ ምን ማድረግ ነው? እንዴት ባለቤትን ሰው ፊት እንደዚህ ታመነጫጭቃታለህ? ነው በቃ አንተ ደግሞ እኔ ያለሁበትን እሳት እኔ ነው የማውቀው። ምን የምን እሳት? ቆይ እንደዚህ ማድረግ ነበረበት? ይሄን ካንተ አልጠብቅም በእውነት። ዳርግ ነው የምትለኝ ደግሞ አንተ?
ምንድነው? በቃኝ። ምኑ ነው የሚበቃሽ? እዚህ ቤት መኖር፣ ሚስት መሆን አማረኝ። ምንድነው መቀባጠሪው? አሁን ከሰዓት ስራ ገባለሁ። አልጋ ላይ ያለውን ሸሚዝ ተኩሽልኝ። አየህ፣ ከአንድ ልብስ ያነሰ ዋጋ ነው ያለው። መኖሬን ጠላሁት። ምንድነው መቀባጠሪው? ምንድነው ለራስሽ እንኳን ያልገባሽን ነገር የምታወሪው? እኔ ለአንተ ምንድነኝ? ተራ ነኝ አይደል? አንተ ስድብህ ልቤን አዶምድሞት። ክደት በጣም ሰልችቶኛል። ከዚህ በላይ ምንም ነገር መሸከም አልችልም። ምንድነው ዳር ዳር የምትይው? መናገር የፈለግሽውን ነገር በግልጽ ለምን አትናገር? እንፋታ። ምን? በጣም ደስ ይለኛል። በጣም አሪፍ። እሺ እንኳን ለዚህ አበቃሽ። እኔም ይሄን ነበር የምፈልገው። መቼም የተናገርኩት ንግግር አይደለም አይደል? ያሰብ ዘላለም ዓለምን በልብ የምትመኘውን ከኔ ስለመጣ በጣም ደስ ብሎናል። እንኳን ደስ አለ። እንኳን ለፍቺ ባህላችን በሰላም አደረሰ። እንኳን አብሮ አደረሰን። ነይ ቀጥይ። ነይ ውጪ፣ ነይ ውጪ። እንደምፈታሽ አውቅ ነበር። እንደዚህ በፍጥነት ይሆናል ብዬ ግን በፍጹም አልጠበቅኩም። ትልቅ ውለታ ነው ያልሽልኝ። በጣም አመሰግናለሁ። ትዳር ስመሰርት ይሄ ቀን ይመጣል ብዬ በፍጹም አላሰብኩም ነው። በትዳሬ ላይ ምንድነው ያልገባኝ ነገር? መለያየት ለሱ እንደዚህ ቀላል ነው? ምንድነው የሆንከው? በእኔ እናንተ መሀል ምንድነው የተፈጠረው? ብለህ እንደዛ ሰው ፊት ታዋርደኛለህ? እኔ አንቺን ልጠይቅሽ እንጂ ካገባሽ በኋላ ምንድነው የሆንሽ? እንደዚህ እንደምትሆኚ ባቅ ኖሮ በፍጹም አላገባሽም ነበር። አሁንም ቢሆን ቻሽ። አሁን በጣም ደክሞኛል። አጨጭቂ ልተኛበት። ምን ነው በእናትህ? እንዴት ነው ያየኸኝ? ቤቴን ባልኩኝ፣ ለፍቅር ዝቅ ባልኩኝ፣ ይሄ ነው ምላሽ? ትዳሬን ማለት እንደዚህ አንኳትታል እንዴ? ካልፈለግሽ መተው ነው፣ መፍታት። አዎ መፍታት። ምንድነው ቀለበት ፍቅር ቤት ካልሰራ ማላው በሊረዳን እኛ ከተካዳን ምንድነው ቃል ኪዳን ምንድነው መሐላ ፍቅር ካጣመዳ እርግጠኛ ነኝ ውሳኔ ልክ ነው። ሄርሚ አንድ ደቂቃ ላውራሽ? 60 ሰከንድ። እንደበደልኩሽና ጥፋቴም ልክ እንደሌለው አውቃለሁ። አንተ ተጠፋለህ እንዴ? አንተ እኮ ጻድቅ ነህ። ሄርሚ ቤቱ ሊበላኝ ነው። እባክሽ እንደዚህ አጨክኝብኝ። ያ የሚንሰፈስፍልኝ ልብሽ በእናትሽ በቃ ሁሉንም ተይውና ወደ እኔ ነይ። ያ እንክትክት ስብርብር ያደረግከው ልቤ በጭንቀትና በፍርሃት ጣብሎ ሊፈነዳ የሚደርሰው ልቤ እሱ እኮ አሁን የለም። ግን እየቀበርኩት። እባክሽ ሄርሚ አንድ ድል ስጭኝና ልካስሽ፣ ስንከባከብሽ ልኖር። ይሄን ብርጭቆ መልስ እንደነበረው ማድረግ ትችላለህ? እንዴት? ተሰብሯል እኮ። መልሱ ይሄ ነው። ባለቀ ነገር ላይ አታድክመኝ እሺ?